በዛሬው ቪዲዮ ኢየሱስ ክርስቶስ ላይ ያተኮሩ 15 ጥያቄዎችን ይዘንላችሁ መጥተናል። ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ካላችሁ እውነት ለብዙዎች ማዳረስ እንድንችል ላይክ አድርጋችሁ ጀምሩ። ጥያቄዎቹን ከሰራችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። መልካም እድል። ጥያቄ ቁጥር 1 ኢየሱስ የመጀመሪያውን ታምራት ካደረገ በኋላ የሄደው ወዴት ነበር? ሀ ቤተሳይዳ፣ ለ ቅፍርናሆም፣ ሐመርኋ ኢየሩሳሌም፣ መ ቤተልሔም። 10 ሰከንድ አላችሁ። መልሱ ለቅፍርናሆም የሚለው ነው። ኢየሱስ የመጀመሪያውን ታምራት በገሊላ ቃና ካደረገ በኋላ ከደቀ መዛሙርቱ ከእናቱና ከወንድሞቹ ጋር ወደ ቅፍርናሆም እንደሄደ በዚያም ጥቂት ቀን እንደኖሩ በዮሐንስ 2:12 ላይ እናነባለን። ጥያቄ ቁጥር 2 ኢየሱስ በያዕቆብ ጉድጓድ አጠገብ የተቀመጠባት የሰማርያ ከተማ ምን ትባላለች? ሀ ቴርሳ፣ ለ ሴሎ፣ ሐመርኋ ሴኬም፣ መ ሲካር። 10 ሰከንድ አላችሁ። ትክክለኛው መልስ መ ሲካር የሚለው ነው። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበር። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ጥያቄ ቁጥር 3 በሰንበት ቀን ደቀ መዛሙርቱ እሸት ቀጥፈው ሲበሉ ፈሪሳውያን በተቃወሟቸው ጊዜ ኢየሱስ በብሉይ ኪዳን ለካህናት ብቻ የተፈቀደውን እንደበላ የተናገረው ስለማን ነበር? ሀ ስለ ዳዊት፣ ለ ስለ ሙሴ፣ ሐመርኳ ስለ ሰለሞን፣ መ ስለ ኤልያስ። መልሱ ሀ ስለ ዳዊት ነው። በማቴዎስ 12:3-4 ኢየሱስ ደቀ መዛሙርቱ በሰንበት ቀን እሸት በመብላታቸው ለተቃወሟቸው ፈሪሳውያን ዳዊት በአንደኛ ሳሙኤል 21 ላይ ያደረገውን በመጥቀስ ምላሽ ይሰጣቸዋል። ዳዊት በጎ ያልተፈቀደውን ያደረገው የግድ ምግብ ያስፈልገው ስለነበር ነው። ኢየሱስ ይህን ምሳሌ የተጠቀመው ከሕጉ በላይ ሰዎች በጣም አስፈላጊ መሆናቸውን ለማሳየት ነው።